ሰላምና ጤና ይስጥልን ውድ የአምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን መተናል። በቅድሚያም አበይት ነጥቦችን እንጠቁማችሁ። የአማራ ሕዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲል የለንደን ፋኖ ባወጣው መግለጫ አስታወቀ። ቀዳሚው ጉዳያችን ነው። በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3ቱ መገደላቸውና 4ቱ መታገታቸውን ነዋሪዎች ተናገሩ። በዝርዝር እንቃኘዋለን። ኢትዮጵያ ውስጥ የሰው ልጅ ነፍስ እጅግ ረክሷል ሲሉ ዶክተር አረጋ ባተ ተናገሩ። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኒህና ሌሎች ዝርዝር ጉዳዮችን ያደምጣሉ። አሁን ወደ ዝርዝር ዘገባው ተሻግረናል። የአማራ ሕዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ፋኖ የጀመረውን ትግል አያቆምም ሲል የለንደን ፋኖ ባወጣው መግለጫ አስታወቀ። የለንደን ፋኖ በትናንትናው የፓርላማ ውሎ ጠቅላይ ሚኒስትር አብይ አህመድ የለንደን ፋኖችን የተመለከተ በሰጡት ማብራሪያ ላይ መግለጫ ወጥቷል። የለንደን ፋኖ በመግለጫው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሕዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወሙት ገልጸዋል። የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችን በቅጡ ያልተረዳ፣ በአማራ ሕዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካዳ አስነዋሪ ተግባር ብሎታል። በአማራው ሕዝብ ላይ ከጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብን ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢውን ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ እንረዳለን ብሏል። በመግለጫው ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም፣ የሌላ ሀገር ዜጎች ናችሁ በማለት አሳፋሪ ክህደት ፈጽሟል ያለው የለንደን ፋኖ መግለጫ የችግሩን ምንጭ ከመፍታት ይልቅ ህዝብን በማደናገር ላይ ተሰማርቷል በሚል ወርፏል። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ የለንደን ፋኖ የጀመረውን ትግል አያቆምም ብሏል። በመግለጫው በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም፣ የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም አቀፉ ማህበረሰብ ማሰማቱን ይቀጥላል ብሏል መግለጫው። በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን መካከል 3ቱ መገደላቸውንና 4ቱ መታገታቸውን ነዋሪዎቹ ተናገሩ። በወረዳው ባለፉት 2 ዓመታት ብቻ ከ115 በላይ የኦርቶዶክሳውያን መገደላቸውንና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውንና 4ቱ ደግሞ መታገታቸው ተመላክቷል። ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸው በመረጃ የተገለጸ ሲሆን ታፍነው የተወሰዱ ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱ 3 ኦርቶዶክሳውያን በትናንትናው ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ቀን ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለጣቢያችን ተናግረዋል። በግድያው ያላበቃው መከራና ስቃይ በሽርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውን በመረጃው ተመላክቷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸውን የደረሰን መረጃ ያመላክታል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱ ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም አካባቢው በከፍተኛ ስጋት ውስጥ ይገኛል ሲሉ አክለዋል። በተለይም በሀገረ ስብከት ደረጃ ለተፈናቀሉት ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን ነው የአካባቢ ምዕመናት አንክረው የተናገሩት። እየደረሰ ያለው የሰው ሕይወት ህልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተ ክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸው እንዲወጡ ጥሪ ቀርቧል ነው የተባለው። ኢትዮጵያ ውስጥ የሰው ልጅ ነፍስ እጅግ ረክሷል ሲሉ ዶክተር አረጋ ባተ ተናገሩ። ዶክተር አረጋ ባተ በአርሲ ዞን በተደጋጋሚ ስለሚደረገው የኦርቶዶክሳውያን ግድያ በተመለከተ ጠንከር ያለ ሀሳብ አጋርተዋል። በተለይም ደግሞ ላለፉት 7 ዓመታት የሰው ልጅ ሞት ከቁም ነገር የማይቆጠረው ይህ ስርዓት ብቻ ሳይሆን ህዝቡም የሃይማኖት አባቶችና ተቋማቶቻቸውም ጭምር ናቸው ብለዋል ዶክተር አረጋ ባተም። ከምንም በላይ ደግሞ የኦርቶዶክሳውያን ነፍስ በዚህ ዘመን ያለበት ሁኔታ ለተመለከተው ነገሩ ለማሰብም የሚያስቸግር ሆኗል ብለዋል። ኦርቶዶክሳውያንን በተመለከተ ግድያውና ጭፍጨፋ
ጭፍጨፋው የተፈጸመበት ቦታ ክልልና አካባቢ ከግምት ውስጥ ሳይገባ ጸጥ ይባላል። እንዲያውም በላዩ ይደጋግሙታል ባይ ናቸው። ከሟች ወገንም የሚያጉረመርምም የለም ያሉት ዶክተር አረጋ ኦርቶዶክሳውያኑ አማራ ክልልም ሆነ ኦሮሚያ ክልል ወይም ሌሎች የሀገራችን ክልሎች ላይ ቢገደሉ የህዝቡም ስሜት የመንግስት ምላሽ ተመሳሳይ ሆኗል ብለዋል። እርግጥ ነው ሙስሊሙም ቢሆን ኦሮሚያ ክልል ቢገደል የተለየ ትኩረት አይሰጠውም የሚሉት ዶክተር ልዩነቱ በስልትና በእቅድ የሚደረግ የሙስሊም ግድያ እየተሰማ ባለመሆኑ ነው ብለዋል። ሙስሊሙ አማራ ክልል አንድ ግድያ እንኳን ቢኖር የሚደረገው ጩኸት ተሰሚነት ስላለው ነገሮችን ማስተካከል ሲቻል አይተናል ያሉት ዶክተር ጭቆናን ለሚቃወሙ ሙስሊሞች አድናቆት አለኝ ሲሉ አክለዋል። የሚገርመውና ከፍየሏን በላይ የሆነው አማራ ክልል ለሚደረግ ነገር ያለውን የውሃብያ ከአቅም በላይ የሆነ ጩኸታቸውን እንጂ ግድያውንና በደል መቃወማቸው ላይ አንዳችም ተቃውሞ የለኝም ብለዋል። የምወቅሳቸው ሌላው ክልል የሚደረገውን የሙስሊሞችም ሆነ የኦርቶዶክሳውያን ግድያ ልክ እንደ አማራ ክልል አጀንዳ ባለማድረጋቸው ነው ያሉት ዶክተሩ ይኸውም ድርጊት ነው፣ ሴራና ለሰው ነፍስ ከመጨነቅ የሚያደርጉት አይደለም የሚያስብለው በሚል ገልጸውታል። ዶክተር አረጋ አክለው ማንኛውንም ግድያ ያለ ሃይማኖት ልዩነት መቃወም አለብን። ሙስሊሙም ይሁን ክርስቲያን ወይም እምነት የለሽ ሰው በመሆኑ ብቻ የሰዎችን ግድያ ሰዎች መቃወም አለባቸው ብለዋል። ከዚያ ውጭ ያለው ጨዋታ መተላለቅን የሚወልድና እኩይ ተግባር ነው ሲሉ ገልጸዋል። ይህን ማለት ያስፈለገው በኦሮሚያም ያለው ማቆሚያ የሌለው የኦርቶዶክሳውያን ግድያ የአጋጣሚ ሳይሆን ሲስተማቲክና በእቅድ የሚደረግ መሆኑን ለማሳየት ነው ብለዋል። ከግድያው ጀርባ ፖለቲካዊ ዓላማ አለው ያሉት ዶክተር አረጋ ገዳዩን ቢቀያየርም ወይም አንዱ በአንዱ ቢያሳብብም ለተገዳዮቹ ግን ለውጥ የለውም ብለዋል። ለተገዳዩ ሸኔ ቢገድለውም የኦሮሚያ ልዩ ኃይል ቢገድለውም ምን ልዩነት አለው? አሁን የተያዘው ያለ ይሉኝታ የሚደረግ የዕለት ከዕለት ጭፍጨፋ ነው ብለዋል። አሁን ኦርቶዶክሳውያኑ ያለንበት ዘመነ አጻባ፣ ዘመነ ሰማዕት፣ ዘመነ መከራ ነው ያሉት ዶክተር አረጋ ጸሎታችንም መሆን ያለበት ዘመኑ እንዲያሳጥረው፣ በሌላ በኩል ደግሞ የሰማዕትነቱን መከራ ማሰቡን እንኳን እንዳይዘነጋው ነው ብለዋል። መከራውን በልምምጥም ይሁን በሕግ ማስቆም የማይቻል መሆኑን አይተናል። የሰማዕታቱ ደም ወደ ፈጣሪ ደርሶ መከራውን ያሳጥረው ዘንድ እንጸልይ ሲሉ አጠቃለዋል። ዶክተር አረጋ ባትም በሱዳን በፈጥኖ ደራሽ ጦር በተያዘችው አልፋሸር ከተማ በተፈጸመ ጥቃት ከ2000 በላይ ሱዳናውያን ተገደሉ። በሱዳን የፈጥኖ ደራሽ ኃይሎች RSF በቅርብ ቀናት ውስጥ በአልፋሸር ከተማ ፈጸሙት በተባለው የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተነገረ። ፈጥኖ ደራሽ ኃይሎች ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን አልፋሸር ከተማን ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመላክቱ ሪፖርቶች በመውጣት ላይ ናቸው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሃን ዜጎችን በመግደል የሚታወቁ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎች ላይ በቅርብ ርቀት ሲተኩሱ ያሳያል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደሚታየው ደግሞ ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተገኝተዋል። የሱዳን ጦር ጋር አጋሪ የሆኑ ኃይሎች በበኩላቸው ትናንት ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች RSF በቅርብ ቀናት ውስጥ ከ2000 በላይ ንጹሃን ዜጎችን ገድለዋል ሲሉ ከሰዋል። በሱዳን ያለው ጦርነት ከማህበራዊ ሚዲያ ከኤሌክትሮኒክስና ከብሮድካስት ሚዲያ ከሚለቀቁ የፎቶና ተንቀሳቃሽ ምስሎች እና ከሳተላይት ምስል በመጠቀም ሲከታተል የቆየው የያሌ ዩኒቨርሲቲ ሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው ጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመላክቷል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉ እናመሰግናለን። ጤና ይስጥልን።